የዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? እኔ ጌቾ ነኝ። ዛሬ ዋተር ፓምፕ ነው ይዤላችሁ የመጣሁት እና ይህንን ቪዲዮ እስከ መጨረሻ እዩ። በደንብ አድርጋችሁ እዩ እስከ መጨረሻ እዩ። ለሁላችሁም ስለሚጠቅማችሁ ይህንን ቪዲዮ እዩ። በዚህ ዘርፍ ላይ የምትጠቀሙ ሰዎች ይሄ ፓምፕ ምንድነው ችግሩ? ውሃውን ማለትም ውሃውን መሳብ ነው እምቢ ያለው እና ይሄ በምን ምክንያት እንደሆነ ሲፈታ በደንብ ታዩታላችሁ እና በስህተት የመጣ ነው። ዋተር ፓምፑ አዲስ ነች። አዲስ እያለችም አበላሽተውታል። ስለዚህ ይህንን ቪዲዮ በደንብ አድርጋችሁ እዩ፣ ትጠቀሙበታላችሁ፣ በደንብ ታተርፉበታላችሁ። ቪዲዮውን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮውንም ለብዙ ሰዎች ሼር አድርጉ። ደውል ምልክቷንም እየነካችሁ እና ይሄ ፈትቼዋለሁ አሁን እና ውስጡን ይዩት። እዚህ ጋር ዙም አድርጌ አሳያችኋለሁ። ቪዲዮውን ብቻ ማየት ነው የሚጠበቅባችሁ ከእናንተ እና ምንድነው ምን ልላችሁ የፈለኩት ይሄ ዋተር ፓምፕ አዲስ ዋተር ፓምፕ ነው እና የተበላሸው ደግሞ እዚህ ጋር ይኸው ላሳያችሁ። ፓራሌው ነው ያበላሸው ማለት ነው። ፓራሌውን እንዳለ አበላሽቶታልና ከዚህ በፊትም ሞዲፋይ ተሰርቶ ነበር። ፓራሌው አሁን ተበላሽቷል። ይኸው ተሰንጣጥቆ ውስጡ ቀዳዳ ወጥቷል፣ ተበላሽቷል። ይሄ ማለት ውሃውን መሳብ አይችልም ማለት ነው። ዝም ብሎ ይጨዋል እንጂ ውሃ አይስብም። ውሃ ስለማይስብ የግድ ይሄ ፓራሌው መቀየር አለበት ማለት ነው። አዲስ መቀየር ስላለበት ፓራሌው ይቀየራል እና እንዲህ ሊያበላሽ ደግሞ የቻለው ይኸው አዲስ አምጥቻለሁ። እንዲህ ሊያበላሽ የቻለው በምን ምክንያት ነው? ውሃ እየሳበ እየተጠቀመ ያለ ሆዙ በመታጠፉ ምክንያት ነው። ሆዙ ሲታጠፍ ይታፈንና ፓራሌው እንዲበላሽ ምክንያት ይሆናል። ሆዙ ሲሰሩ ሆዙ መታጠፍ የለበትም። ሆዙን ልክ ዘርግታችሁ ነው ሲታጠፍ እየዘረጋችሁ ምናምን ነው መጠቀም ያለባችሁ። በሆዝ ምክንያት እንደዚህ መበላሸት ችለዋል እና ይህንን ስህተት እንዳትሰሩ ወዳችኋለሁ። ሰብስክራይብ አድርጉ፣ ቪዲዮውን ሼር አድርጉ፣ አበረታቱኝ። ወዳችኋለሁ። ይመቻችሁ። እስከ መጨረሻ ቪዲዮውን አገጣጠሙን ሁሉንም